በጣም ይቅርታ እናንተንም እንደዚህ አይነት ዱብዳ በአንድ ጊዜ እንደዚህ አይነት ነገር ስላወራኋችሁ ምንም ማጠብቁት ነገር ስለሆነ ከኔ ድንገት እንደዛ አይነት ውሳኔዎችን ስለወሰንኩ አም ሶሪ። ከነሱ ጋርም ከቤኪም ከቡቡ ጋርም ብዙ ነገር ተማክረናል። ቪዲዮ ላይ ይዘን አንመጣም ብለን ነው የኔን እንግዲህ ይቅርታ። አረ ብዙ ነው ያለብህ፣ በይቅርታ አታልፈውም እኮ ልጆቼን ብቻ እንደካድኩ ነው ያወራሁት። ችግር የለውም። ባለፈው ላይ የልጅ አባት አላለችም አንዷ። አይ እሷ ልጅ ግን አንድ እኮ ነው አንድ። አረ ያንቺን ባምንም ችግር የለውም ግን ሐዘኔን ትቻለው በደልም ተረሳኝ ይቅር ቅያሜ አንቺን ከሜ። ሰላም ውድ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን፣ እናንተም ደህና ናችሁ ብዬ ተስፋ አለኝ። ባላችሁበት ሁሉ ሰላማችሁ ብዝት ይበልልኝ የኔ ውድ ቤተሰቦች። ያው ሰሞኑን ትንሽ ጠፍቼ ነበር። ያው የተፈጠሩትን ነገሮች ታውቃላችሁ። ባለፈው ቡና ቤኪ ከመጡና ካወሩኝ በኋላ ምንም ነገር ያልኩት ነገር ምንም እንትን ያልኩት ነገር የለም። ምክንያቱም ትንሽ ከራሴ ጋር ጊዜ መውሰድ ነበረብኝ። ትንሽ ከነሱ ጋርም ከቤኪም ከቡቡ ጋርም ብዙ ነገር ተማክረናል። ቪዲዮ ላይ ይዘን አንመጣም ብለን ነው። ካሁን በኋላ እንደዚህ አይነት ነገር ብሎ ነገር የለም። ሁሉንም ነገር ጨርሰነዋል። ያው ብዙ ነገርም ቢኖር እንደዛ አይነትም ውሳኔ የሚያስወሰነኝ ብዙዎቻችሁ አዝናችሁብኛል፣ ደብሯቸዋለሁ። ቤኪንም ማስደብሬዋለሁ፣ ቡቡንም ማስደብሬያቸዋለሁ፣ ጓደኞቼንም ሁላችሁ ማስደብሬያቸዋለሁ። ግን እንደዚህ አይነት ውሳኔ ሲወሰን ከብዙ ነገር አንጻር ነው። ከኢትዮጵያ ከመራቅ ስለምፈልግ ስለነበረ ነው። አሁን ያ ሁሉ ነገር የለም። እግዚአብሔር ይመስገን። ደግሞ ህይወት እንደዚህ ናት። አንድ ቀን መሳቅ፣ አንድ ቀን ማዘን፣ አንድ ቀን መደሰት፣ አንድ ቀን የሆነ ነገር ብቻ በብዙ ስሜቶች የተሞላች ነች ህይወት። እና ደግሞ የትኛውም ደግሞ ወጣት ልጅ ደግሞ ስትሆኑ እንደኔ አይነት ታዳጊ ደግሞ ስትሆኑ ብዙ ጊዜ የተለያዩ ስሜቶች አሉን። መውደቅ፣ መነሳት፣ ማዘን፣ ማልቀስ፣ መደሰት ያለ ነገር ነው እና ዛሬ ደስ ብሎኝ ነው የመጣሁት። የኔን ፈገግታ የምትወዱ አላችሁ፣ በጣም ነው የምትወዱት። ደስ ሲለኝ ሳዝን የሚከፋችሁ፣ ስደሰት ደስ የሚላችሁ ሰዎች እንዳላችሁ አውቃለሁ። በጣም ይቅርታ እናንተንም እንደዚህ አይነት ዱብዳ በአንድ ጊዜ እንደዚህ አይነት ነገር ስላወራኋችሁ ምንም ማጠብቁት ነገር ስለሆነ ከኔ ድንገት እንደዛ አይነት ውሳኔዎችን ስለወሰንኩ አም ሶሪ። ነገሩን ፈተነዋል እኛ ራሳችን ከቤኪና ከቡቡ ጋር ሆነን ሁሉም ነገር አስተካክለናል። ቪዲዮም ለመስራት የቆየሁት በቃ አይምሮዬን በደንብ ሪፍሬሽ ለማድረግ ጭንቅላቴን በቃ አሳሰቤን ምናምን በቃ የምጨናነቀውን ነገር ለመተውና በቃ አዲስ መንፈስ አዲስ አሳሰብ እነሱን ይዞ ለመምጣት ነውና ቪዲዮም ሳልሰራ 1-4 ቀን የቆየሁበት ምክንያት ያ ነው። ምክንያቱም በቃ ካለሁበት ትንሽ ድብርት ካለሁበት መጨናነቅ እስከወጣ ነበረ። አሁን እግዚአብሔር ይመስገን፣ ክብር ለእግዚአብሔር ይሁን። ሁሉንም ነገር አልፌዋለሁ። ሁሉም ነገር ተስተካክሏል። አጠገቤ የነበራችሁ ጓደኞቼ በጣም ነው ማመሰግነው። ቤኪ፣ ብሩክ፣ ሁላችሁም ጓደኞቼ በጣም ነው ማመሰግነው። በጣም ለምን አንዳንዴ ምን አለ መሰላችሁ እንደዚህ አይነት ውሳኔዎችን በምትወስኑበት ሰዓት ብዙ ሰው ይከፋዋል። ግን ደግሞ አንዳንዴም የተማርኩት ነገር በእንደዚህ በችግራችሁ ጊዜ ምናምን ማን ከጎናችሁ እንደሚሆን ማን ደግሞ ከጎናችሁ እንደማይሆን የምታዩበት ነው እና አጠገቤ ስለነበራችሁ በጣም ነው የማመሰግነው። የደወላችሁ ሰዎች ምን ሆነ ነው እንደዚህ አይነት ውሳኔ ለምንድን ነው የጠፋው ያላችሁኝ ውድ ቤተሰቦቼ በጣም ነው የማመሰግነው። በጣም እናንተ ትለያላችሁ። በጣም ነው የማመሰግነው። ክፉና ደጉን በደንብ እንድለይ አድርጎኛል ይሄ ነገር፣ ማን እንደሚወደኝ ማን እንደሚጠላኝ። እኔ የምትወዱኝን ይዤ ወደፊት እንሄዳለን። የምትወዱኝን ይዤ እና በቃ ያ ነገር ሁሉ ነገር ጠፍቷል። ዛሬ ቤኪ ጋር ደውዬለታለሁ። እየመጣ ነው። ቤኪን በእናንተ ፊት ይቅርታ እምለዋለሁ። እኛ ችግር የለብንም ፈተናል፣ ግን ያለውን ነገር ክሊር ለማድረግ በእናንተ ፊት ይቅርታ ጠይቀዋለሁ። እሱንም በጣም አስጨንቄው ነበረ። ካያችሁ ትኬቱን ከቀደደ በኋላም እንደገና ከቡቡ ጋር መጥቶ ትንሽ አስቀይም ያለው በንግግር ያው ስሜታዊ ሆኜ ነው። ምክንያቱም ያው ያሳስበው የነበረን ነገር ስለተበላሸብኝ ስለነበረ ነው። ግን እንኳን ተበላሸ ይሁን፣ እግዚአብሔር ይመስገን። እዚሁ ከጓደኞቼ ጋር እዚሁ ከቤተሰቤ ጋር ብኖር ይሻላል። ስደት መጥፎ ነገር ነው አይ ነው። ግን ይሄ የሚያጨናንቀኝን ነገር ለመርሳት በስራ በደንብ ተወጥሮ
ያለ ረፍት ጭንቅላትን ለማሰራት ነበር እንደዛ አይነት ውሳኔዎችን የወሰንኩት እንጂ ሌላ ምንም ማጥቼ አልነበረም ስደት መሄደው። እነዛ ሁሉ ነገሮች አሁን ቀርተዋል፣ እግዚአብሔር ይመስገን። ደስታ ደግሞ ወደኛ መጥቷል። ቤተሰቦቼ ቤኪ ደውዬለታለሁ፣ እስቲ አብረን እንጠብቀዋለን የሚለውን። ቤኪ ታውቁታላችሁ፣ ንግግር አይወድም፣ ግን ትንሽ አስከፍቼዋለሁ። እኛ ጨርሰናል ነገሮችንም ከቡቡ ጋር በቃ ሲያወሩኝ ስናስተካክል በቃ ምናምን የነበረውን ነገር እንዳለ አለ። ግን በእናንተ ፊት ደግሞ ቤኪ እንደደበረው እናንተም ብዙ የነገራችሁኝ ስለነበረ አንዳንድ ነገሮችን ስላየው በእናንተ ፊትም እናንተ እንድታዩትም እናንተ ቤኪን በዛውም ይቅርታ አለዋለሁ። ከቤኪ ጋር የምናወራቸው የምንጫወታቸው የኔና የቤኪ ቃል ታውቁታላችሁ። በጥፊ ነው በርግጫ ታውቁት። እሱን ተው፣ ሲመጣ ምን እንደማደርገው እኔ ማሳየው። ትንሽ ብቻ እንጠብቀው ቤኪን፣ ትንሽ ደቂቃ አብረን። ደውዬለታለሁ መጣሁ ብሎኛል። አብረን ቤተሰቦች ሐዘኔን ትቻለው በደልም ተረሳኝ ይቅር ቅያሜ አንቺን ከሚነሳኝ ከፍተሽ ግቢ በሬን ከፍተሽ እንደወጣሽ ጥፋትሽን ልሸከም ጨርሼ ከማጣሽ ናፈቀኝ ፈገግታሽ የጨዋታሽ ለዛ መጣ በዙሪያዬ የፍቅርሽ መዓዛ ዛሬም እንደፊቱ እንኑ በጋራ እጠብቅሻለሁ ከይቅርታ ጋራ ቂም አልይዝም ባንቺ አስቀይምሽኝ ብዬ ይቅር እልሻለሁ ሁሉም ነገር ችዬ አልጨክንብሽም አልቀርም አምርሬ። ሰላም ቤተሰቦች እንዴት ናችሁ? እሺ የተከበረውና የተወደደው ሁላችንም የምንወደው ቤተሰቦች ሁላችንም ጓደኞቹም እናንተም ቤተሰቦች የምትወዱት የተከበረው ትልቁ ሰው ከቡታጀራ ልጆች በእድሜ አንጋፋው ቤኪ በመካከላችን ነው ቤተሰብ እና እንደምታዩት ነው። ከብዙ ቆይታ በኋላ ደግሞ ዩቲዩብ ላይ መጥቷል። ነገሮችን ብዙ ነገር ነው የቤተሰብ ኃላፊነትና ልጆች ምን አሉ በቃ ብዙ የሚያስተዳድረው ነገር ነበረ። እኔ አባት ሚስጥር አደባባይ እኔ እኮ ወደ ቲማቲም አይዘረገፍም እና አንጋፋው ቤኪ መጥቷል። እስቲ ሰላም ይበላችሁ። ሰላም ቤተሰቦች እንዴት ናችሁ? እኛ እግዚአብሔር ይመስገን አለን። ጤናችን ተጠብቁ ምናምን ያው አንዳንድ ነገሮች ነበሩ ባለፈው። ያው የጠፋሁት ለዛ ነው። ምንድነው እንደዚህ ያለው? ጀንዳል በሌላ ዛሬ ከማን ጋር ነኝ? ዛሬ እንግዲህ ያው ሚሊዮነር በረከት ሊኒየር ኦኬ ቤኪና ይሄንን ስኬት እስክታገኝ ድረስ ምን ነገሮችን ሰርተሃል? ኦ ዌል እንግዲህ አይ ዱ a lot of things but just ብዙ እንትን አትበሉ። እሺ ለወጣቱ ምን ትመክራለህ? ለቡታጀራ ዩቲዩበር ምናምን ለቡታጀራ ዩቲዩበር ምን ትመክራለህ? ልጨርስ ብዙ አፋፌን አትበለኝ። እሺ በጣም ጊዜ የሌለኝ ሰው ነኝ። እሺ የተከበረ ይቅርታ። በጣም ሰዓቴን ከመጠቀም የተነሳ ሰዓት ሁሉ አላስርም። ኦኬ እሺ ሁሉም ነገር በቃ ማይንድሽ ላይ ነው ኮንትሮል የምታደርጊው። አዎ ያራዳ ልጅ ይመችሽ። እሺ አዎ የሆነ ሰዓት በማየት ምናምን ራሳችሁን ጊዜያችሁን አትግደሉ። እንዲህ የምትሉበት ሰዓት ስንት ነገር ትሰራላችሁና በጣም ብዙ የምሰራቸው ነገሮች አሉ እና ደከመኝ ሰለቸኝ ሳትሉ ተሯሯጡ። የመጀመሪያ ሚሊዮን የሰራው መች ነው? እግዚአብሔር ይመስገን እስካሁን አልሰራው። 1 ሚሊዮን አልሰራ? አዎ እኔ ዘልዬ ነው ወደ ሚሊዮነርነት የተቀየረው። ሀብታም። እሺ ምን ትመክረናለህ ለኛ ለልጆች? ማንንም አትስሙ፣ ማንንም እንዳሰሙ የቡታጀራ ልጆች ሰምታችኋል። አዎ የቡታጀራ ልጆችን ብቻ ሳይሆን ጠቅላላ ወጣቱን አዎ ኦኬ ማንን እኔንም እንዳሰሙኝ ምን ላይ እየሰማችሁ አይደለም? እንዳሰሙኝ በቃ አይ ሜካው ጆሮአችን ድፈኑ። አንዳንዴ ምንድነው የሚባለው መስሚያ ጥጥ ነው እንላለና አይደለም፣ ኮንክሪት ነው መሆን ያለበት። ኮንክሪት አድርጉት እንግዲህ ማንንም እንዳሰሙ። አው ጥጥ ይስባሉ። ሀነ ወደፊት ብቻ ነው አረ የምትለው። ወደ ኋላም ጥሩ ነው። አንዳንዴ ወደ ኋላም አሪፍ ነው መለስ ማለት። አይ ወደፊት የሚባለው ነገር ሳክስ ነው። ቤተሰቦች ውሸታቸው። ወደ ኋላም አንዳንዴ ጎተት በሉ። አዎ በጣም ብዙ ነገሮች አሉ። ብቻ ግን የቻላችሁትን ሞክሩ። አብዛኛው ነገር እኔ ደረስኩበት ላይ ትደርሳላችሁ። ያርግልን ጋሽ ያርግልን። ተባረክ። አሜን። ያርግልን።
እንዴት ራስን ከራስ ቆርስ ሀብታም ማድረግ ነው። አረ ቤተሰብ ጠገበ እኮ ሀብታም ነን ስንለው ደስ አለው። ሚሊዮነር ስንለው የተከበሩ ጋሽዬ ምናምን ስንለው በቃ የሚያደርገውን አሰጣው። ያው ወይ ቤተሰቦች ምን መሰላችሁ? ያው አንዳንዴ ምንድነው አለኛለኝ ማለት ጥሩ አይደለም። እንደ ቤኪ ደበቅ ማለት አሪፍ ነው። እና አዎ ከታናናሾቹ ጋር ምናምን ዋሉ። ታናናሾች ታላቅ ነኝ ቤኪ በነገራችን ሚስጥር ልንገራችሁ። ቤኪ በ2 ዓመት በልጠዋለሁ። ትንሽ ልጅ ነው። ደበራ አይ ግማሽ አረግሽ እንጂ ቁጥር የሆነ ግማሽ አይ የእድሜ ጉዳይ አናውራ። ቤኪ ጸጉሩ ምናምን የገባው ቤተሰብ ያው ታውቃላችሁ፣ ብዙ ለፍቷል፣ ብዙ ሀሳብ አለበት፣ ብዙ ሰው ነው የሚያስተዳደረው፣ በጣም ብዙ። ለዛ ነው አብዛኛውን ነገር ቤተሰቦች ታውቃላችሁ፣ የምደብቀው ነገር የለም። እውነት ልጆቼን ብቻ እንደካድኩ ነው ያለወሮት፣ ችግር የለውም። ባለፈው ላይ የልጅ አባት አላለችም አንዷ። አይ እሷ ልጅ ግን አንድ እኮ ነው አሬ ያንቺን ባምንም ችግር የለውም፣ ግን ሌሎች ይከፋቸዋልና አይ ግድ የለም። የኔነት ግን ምን እና ቤተሰብ እንግዲህ እንዳያችሁት ነው። ደስ ሲል በቃ እንደዚህ ጨዋታችን ሳቃችን ነበር የናፈቃችሁ። ይሄን ተነበር አይደል? ቴዲ ነበር ዛሬም የፈለኩ ወንድሜ ብዙ ለፍተሻል እኮ ይሄንን 4 ቀን ቪዲዮ ሳንሰራ እንደ ጻል ልጅ ስታስብ ምን ፈልገህ ነው እንደምታባብለኝ? አሁን ምን መሰለ ቤኪ፣ እኔ እናንተ መቼም አንጣላም፣ ግን ቤተሰብ አኩርፏል፣ ቤኪ አስቀይመዋል ምናምን በጣም ብዙ ሰው ስላለኝ በቤተሰብ ፊት ቤተሰቦች ያውቃሉ እኔ እንደዚህ አይነት ጸባይ እንደሌለብኝ። ራስ ከተሰማህ ምናምን ንገረኝ፣ ችግር የለውም። እንደዛ ከተሰማህ ምን አባውን እኔ ያኔ መቼም ይቅርታ አይደለም እንዴ እኔ ያለለውን ቤተሰብ ዝም በሉት። እኔ ማለት እዚህ ቤተሰቦች እኔ እናንተ እንደዛ እንደማታስቡ በስነ ስርዓት በለጥሽኛ እናሳ አይደል? አይ እዚህ ጋር እሺ እንዲሁ ይሄዳል። እሺ እኔ አባትና ምን መሰለኝ ቤኪ ወንድሜ፣ እንግዲህ ቤተሰብ ያው አይታችኋል። በጣም ይቅርታ። አረፉ አበል በመድኃኒዓለም እንደዚህ ምናምን ደስ አይልም። እኔ ቤተሰቦች ምን የትኬቱን ብር ታመጣለህ ሰርተህ። እሺ እና ቤተሰብ ሁሉን ነገር ቀርቷል። ቤኪ ከጎኔ ነበረ በዚህ ሁሉ፣ ቡቡ ከጎኔ ነበረ በዚህ ሁሉ። በቃ ቤትም ሲደውሉ እነማዘርጋ ነገሮችን ሲያስተካከሉ በቃ እኔ የሚያጨናንቀኝን ነገር በቃ ለመቅረፍ የሚከብደኝን ነገር ይሄን ሁሉ ነገር ኧረ አንተ ልጅ እረፍ፣ ራስህን ነው የምታየው። ቤተሰብ አይታችኋል። በአጠገባችን ቪዲዮ ስንሰራ አንድ ሴት ታልፋለች፣ እያየች ነው። እኔን የምታየው መስሎኝ ዝም ብዬ አልፈልግም። ሲንግልነት ይለምልም። ላሳፍራት እኮ ነው ሲግማ አይደለም። ቤተሰቦች እናንተ እንደምታውቁት ላሳፍራት ፍትትላለሁ። ለምን ባሉት ቤተሰብ አይናውጣ ለካ ጀለስ ላይ ነው ያላመረው ካሱ ነው የምታየው። እና ውድ ቤተሰቦቼ በዚህ መሀል አንተም ቡቡን ዛሬ አልተመቸኝም ብሎኝ ነው አወራዋለሁ። እሱንም አንተም ይቅርታ። ከቡቡ ጋር ቅድም አንድ ላይ ነበር። ከቤት አይወጣም ዛሬ አይወጣም ከቤት በቃ ዛሬ ቡቡ ከቤት አይወጣም። እና አንተ የኔን እንግዲህ ቶ ይቅርታ። አረ ብዙ ነው ያለብህ፣ በይቅርታ አታልፈውም እኮ ይሄ በጣም ብዙ ነው ያለብህ። ችግር የለውም ባበድ አንዴ ሰብሰብ አድርጌ ምናምን ሰብሰብ አድርገህ ትሰጠኛለህ። አንዴ ሰጥጥ አደርጋለሁ ስጥት ነው ማድረግሽ። አንዴ ሰብሰብ አድርጌ ናፍቆሻል የሆነ ነገር ችግር የለውም። አይ እኮ አንተ ነው እኮ ይናፍቅ። ብቻ ግን አንተ ይቅርታ፣ በጣም ይቅርታ ማለት ያለብህ እኔንም አይደለም ቡቡንም አይደለም። ቡቡም ይረዳል ታውቃለህ። ኖርማሊ ነገሩ ላይ ሶልቭ ስላደረግን ሁሉ ነገር ጨርሻለሁ። በቃ እግዚአብሔር ብቻ ይመስገን። ምን ተጨነቁ ያዘኑ እዚህ ውድ ቤተሰቦች በእውነት ለኔ የምትለፉ ደግሞ 50 ገባማ ቪዲዮ ሳልፖስት 50 ገባ እኔ በጣም 50 ገባ ትንሽ ነው የቀረው። ይገባል አሁን ገብቷል። በቃ እኔ ሁልጊዜ የሚገርመኝ ምን መሰለህ ቤኪ፣ ቪዲዮ እንኳን ባልፖስት ቻናሌን እያመጡ የሚያበረታቱኝ የሚፖስቱ በርታ አይዞ በቃ ደስ እኔ አያለው የብዙዎቻችሁ የምትፖስቱን በጣም ነው የማመሰግነው። በጣም የሰውን መለወጥ ይፈልጋሉ። በጣም እግዚአብሔር በሱ እንኳን ቆይ እኔ በሰፊ ቴንኪው ላችኋለሁ። ማርያም በጣም የኛ ለውጥ በጣም ነው የምትፈልጉት። እንደዚህ እኔን እንትን ያላችሁት ሰው የለም። ግን አንተን ራሱ ጥፍት እኔ አሁን እኔ እኮ አላውቅም። እኔ አሁን ቪዲዮ መጫን ያቆምኩት 88,000 ላይ ነው ምናምን እኮ በጣም ሰብስክራይበር እኮ ሄደ ደርሷል እኮ። እኔ ምንም አውቀው ነገር የለም። የሆነ ሰው ደውሎ ነው አንተ ቪዲዮ መች ሰርተህ ነው? እናንተ ሞራላችን ናችሁ። የፈለገ ተስፋ ብንቆርጥ እኔ የተረዳሁት ነገር አሁን እናንተ ሞራላችን ናችሁ። ለውጣችንን የስኬታችንን የምትፈልጉ እህቶቻችን በጣም ሞራላችን ናችሁ። ይህንን ነገር በደንብ አይምሯችሁ ውስጥ አስቀምጡት። እኛ ጋር ልዩ ቦታ አላችሁ፣ እንወዳችኋለን በጣም። እንግዲህ ሳቅ ደስታ ሆኗል እኛ ጋር።
እንችግር እሺ አሁን ግልጹን ታወራለህ አታወራም? እዘረግፈዋለሁ። እምቢ። እሺ ቤተሰብ ቤኪ ፍቅረኛ ይዟል። አለቀ በቃ። ካሜራማን ይጥፋረቅ በቃ። የራስን ለምን አትናገርም? እኔ ምን አለኝ? ከእናንተ የተደበቀ ነገር የለኝም የኔ ወዶች። አይ ቤተሰቦች እንግዲህ መጠርጠር እንግዲህ እናንተ ድርሻ ነው። እኛ ምንም የምናውቀው ነገር የለም። የሆነ ሰዓት ይጠፋል። ስልክ ስንደውል መስመር ተይዟል። ረጅም ሰዓት ብዙ ጊዜ እንደውላለን ቤት ውስጥ ነው በስልክ በስልክ እየደወላችሁ አጸልዩ። አንተ ከፈጣሪ ጋር በስልክ ነው እና ቤተሰብ አውቆ ነው። አሁን ካሁን በኋላ ቤኪም አይጠፋም፣ እኔም አለው። በደንብ እንሰራለን። እናንተ ሞራላችን የሆናችሁ ሰዎች አላችሁ፣ ለውጣችን የምትፈልጉ ቆመን በሁለት እግራችን ደግሞ የምናመሰግንበት ሁሉ ጊዜ ደግሞ እግዚአብሔርን የምናመሰግንበት ጊዜ ይመጣልናል ብዬ ተስፋ ላይ ቤኪም ያገባል። ቤኪ ያገባል። እኔ ሳይነስ አለብኝ። ኧረ አይሸትም ምንም። እኔ ሽቶ ሲጀመር ነው ያለው በቃ የሚታጠብበት የሳሙና። እኔ እኮ አልቀባም ሽቶ ምን ነው እኔ ሽቶ አልቀባም። ይሰባ አውቆ ነው። ካሜራማን አይሸትም ሽቶ አለ ካሜራማን። ይሄው አንተ ደግሞ የኔ አይደለም ቅድም ያለፈችው ልጅ ነው። ብቻ ይሁን እና ቤተሰቦች እንወዳቸዋለን። ማንም የሚደበቅ የለም። ብቻ የሆነ ቀን ላይ ብቻ ሰርፕራይዝ እንዳታረገን ስቶሪ ምናምን አድርገን። አንተ ፍፄ ግን ለምንድን ነው የጠፋው? ታጀራ ሄዶ ቁጭ ያለው እንግዲህ በትዳር መሀል አንገባም። ትዳር አዲስ ነገር ፈነዳ። እንግዲህ በትዳር መሀል አይገባም። ማረጋኝ ፍፄ ደስ ብሎናል። ያንተ ደስታ ደስታችን ነው አይደለም? ጓደኛ እናትና አባት ሲከዱ የለ በትዳር ዙሪያ ችግር የለም። ቅዳሜ ተቃርኖ ምናምን የለብንም። ደስ ብሎናል። ወንድማችን በዚሁ ቶሎ አጎት ብታረገን ደግሞ እንዳሳ የፈጠነን ብለህ ገፋ አድርገህ አጎት አድርገን የዛሬ አመት በቃ ልጅ እስካሁን እኮ አድርገህናል ምናምን፣ ግን አሁን ደግሞ በይፋ ያመነው ይሻላል እኮ በይፋ። ለማንኛውም ፍፄ ወንድማችን ተናፍቃል። እዛ የምትሰራውን ስራ ቡታጀራ ያለብህን ነገር ቶሎ ጨርሰናልን። ቤተሰቦች ፍፄም ይመጣል በቅርቡ። አብረን የሚገራርም ስራዎችን እንሰራለን። የሚገራርም ወደ እናንተ የሚያስደስቷችሁ የሚያዝናናችሁ ነገሮች እናቀርባለን። ከህይወታችንም እናካፍላችኋለን። ብቻ ነው እኔ አላካፍልም። ቤኪ ዝም በሉት። ጸጉሩን አካፍሎ ነው መላጣያ ነው። ስለዚህ ማካፈል አይወድም። ካሁን በኋላ ሰጠው ለእናንተ